ቅዱስ አምላክ እግዚአብሔር በክርስቶስ ኢየሱስ ስም የተባረከ ይሁን። መዝሙር 1 ቁጥር 1 ላይ መጽሐፍ ቅዱሳችን ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ላይ ያልቆመ፣ በዋዘኞች ወንበር ላይ ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉም በቀንና በሌሊት ያስባል ይላል። ዳዊት ምስጉን ነው ይለናልና ይሄ ምስጉን ማን ነው ብለን ስንል ምስጉን የተባለው ሰው ማን ነው ስንል በዝርዝር ያስቀምጣል። የምስጉን ክራቴሪያል ምስጉን የሚያስብል ክራቴሪያል ከ1 እስከ 3 ያስቀምጣል። አንደኛ በክፎች ምክር ያልሄደ። ክፎች ምን አላቸው? ምክር አላቸው። በክፎች ምክር ያልሄደ። ክፎች ምክር አላቸው። በኃጢአተኞች መንገድ ላይ ያልቆመ። ኃጢአተኞች ደግሞ ምን አላቸው? መንገድ አላቸው፣ የራሳቸው መንገድ። በእነሱ መንገድ ላይ ያልቆመ። ሶስተኛው በዋዘኞች ወንበር ላይ ያልተቀመጠ። ዋዘኞች ደግሞ ምን አላቸው? ወንበር አላቸው። እና ሶስቱም የራሳቸው ሂደት አላቸው። እና የመጀመሪያው ዛሬ የምናየው በክፎች ምክር ያልሄደ የሚለው ነው። በክፎች ምክር ያልሄደ ክፉ የመጀመሪያው ክፉ መካሪ እንግዲህ ሔዋንና አዳምን ከገነት ያወጣው ክፉ መካሪ ሰይጣን ነው፣ በእባብ ተመስለው ከአዳም ምክር ይልቅ ከአዳም ጋር ከማውራት ይልቅ ከሰይጣን ወይንም ከእባብ ጋር ማውራትን መረጠች። ከዛ ደግሞ የራሱን ምክር ጨመረባት። ዛሬም በባልና ሚስት መካከል በአብዛኛው ሚስት ከባሏ ጋር ከምታወራው ይልቅ ከጓደኞቿ ከወንድም ከሴት ጋር የምታወራውን ታስቀድማለች። ከባሏ ይልቅ ሚስጥረኛ ሌላ ጓደኛ ነው። ከባሏ ይልቅ ሚስጥረኛ ሌላ ጓደኛ ወንድ ነው። እሱ ደግሞ የራሱን ሀሳብ ነው የሚጨምርበት፣ እሷን ብትሆን የራሷን ሀሳብ ነው የሚጨምርበት እንጂ የእግዚአብሔርን ትክክለኛ አጀንዳ በባልና ሚስት መካከል ሊካሄድ የሚገባውን አጀንዳ አትናገርም። ስለዚህ ምክር ከማን ነው የምንቀዳው? መካሪዎቻችንስ እነማን ናቸው? ምንድን ነው የሚመክሩን? የምክሩን ይዘትስ እናውቃለን ወይ? የመረዳት አቅም አለን ወይ የሚለውም ማሰብ አለብን። ለዚህ ነው ምስጉን ነው ሲል ማን ነው ምስጉን? በክፉ ምክር ያልሄደ። ትዝ ይላችሁ እንደሆነ መጽሐፍ ሳሙኤል ላይ ዳዊት እጅግ የፈራው የፍልስጤምን ሰራዊት አይደለም፣ አቤሴሎምን ሊመክር የሚችል ክፉ መካሪ መጀመሪያ አብሮት የነበረ አኪጦፌል የሚባል መካሪ አለ። ከጦር በላይ የሚፈራው የአኪጦፌል ምክር ነው። የአኪጦፌል ምክር ማለት ከባድ ነው፣ በቃ የተደመደመለት ነው ማለት ነው። ስለዚህ ዳዊት ሲጸልይ ምን አለ? የአኪጦፌልን ምክር ስንፍና አድርግልኝ አለ። ምክንያቱም የአኪጦፌል ምክር ከባድ እንደሆነ ያውቃል። ስለዚህ መካሪዎቻችን እነማን ናቸው? ምስጉን እንዳንሆን የሚከለክሉን እነማን ናቸው? ከምስጉን መስመርና መንደር የሚያወጡን እነማን ናቸው? ቆም ብለን ማሰብ ይጠይቃል። ጓደኞቻችን እነማን ናቸው? ወንድሞቻችን፣ ዘመዶቻችን የምንላቸው፣ እናት አባቶቻችን የምንላቸው፣ አገልጋዮቻችን የምንላቸው፣ አብረን የምንሰራቸው የምንላቸው። ዋናው መካሪ ለእኛ ማን ነው ማለት ማንቅንነትን የሚያስጥለን የተመሰገነ ሰው ምስጉን እንዳንባል የሚያደርገን መርዝ የሚረጭብን መርዛማ እንድንሆን የሚያደርገን ምስጉንነታችንን ከኛ ላይ እንዲሰረዝ የሚያደርግ ማን ነው? እዚህ መጽሐፍ ቅዱስ በደንብ አብጠርጥሮ ይነግረናል። ለዚህ ዳዊት ምስጉን ነው። ዳዊት ማን ነው ምስጉን ብላችሁ ስጠይቁት በክፎች ምክር ያልሄደ፣ ሌላስ በኃጢአተኞች መንገድ ላይ ያልቆመ፣
በዋዘኞች ወንበር ያልተቀመጠ ብሎ ይነግረናል። ለዚህ ይሄ ምስጉን በእነዚህ ሶስት ውስጥ ካልተጠመደ ምንድነው? በእግዚአብሔር ሕግ ደስ ይለዋል ማለት ከሰዎች ምክር፣ ከኃጢአተኞች ምክር፣ ከዋዘኞች ወንበር፣ ከኃጢአተኞች መንገድ ይልቅ እግዚአብሔርን ሕግ ማሰላሰል ይወዳል። በእግዚአብሔር ሕግ ደስ ይለዋል አለ። ሕጉን በቀንና በሌሊት ያስባል። በዛን ጊዜ ምን ይሆናል? በሕይወቱ በውሃ ፈሳሽ ዳር እንደተተከለ ፍሬዋን በጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራ ሁሉ ይከናወንለታል። ክብር ለአምላክ ለእግዚአብሔር ይሁን። በክርስቶስ ኢየሱስ በዚህ ቃል ረስርሱ፣ ሼር አድርጉ ለሌሎች።